የመጨረሻ አማራጭሽን ተጠቀሚ። ጭንቅላትሽን አሰሪው። ግን እኮ አቶ አለም ረዳሻለሁ ብለውኝ ነበር። አንቺ ጭራሽ ባስ ብለሽ አለም ጋር ሄድሽ? ይሄውልሽ ትሰሚኛለሽ? ከአለም ጋር የሚገናኝ ነገር አንድ ነገር አውሪና እናትሽ ሳትሆን የምትሞተው ቅድሚያ አንቺ ነሽ የምትሞተው። የባለቤትሽን ስም ጭራሽ ታጠቃለሽ እንዴ? ምን አይነት ወራዳ ነሽ አንቺ? ምን አይነት ልጅ ነሽ አንቺ? ምን አይነት አቶ አለም ግን ይሄ ነገር አቶ አለም አትበል። ማድረግ ያለብህን ነገር አድርግ። ሁሉንም ነገር ማድረግ ትችላለህ። ለአንተ ምንም አይነት ገደብ የለኝም። አሳምናት። ያስኬደኛል በምትለው መንገድ ሁሉ ሂድ። እንድታምንህ ማድረግ አለብህ። አቶ አለም እየፈለግከውን ማለት ስትፈልግ አግባት። ምን መበርገጉን ተው። ኧረ እንደው አትቀባበሉኝ። ቢያንስ እንኳን የእረፍት ጊዜ ስጡኝ። ደረቁን የመጣብኝ እቴ። በእውነት ግን አንቺ በጣም ጎበዝ ነሽ። እውነት ለፈው ይሄን ቤት ቀውጢ ስታደርገው ነበር። ደግሞ ዛሬ ፊትህ በሳቅ ተጠቅልቋል። ወይ ጉድ! ፓርት 3 ጀመረ። ምን ተጀመረ? ክፍል 3። በጣም ይቅርታ አሁን ሊድ ቅድም ከዛ አብነት ከሚባል ጋር ስትፋዘዥ ነበረ። አዎ እቴ፣ እሱ እኮ ጥሩ ልጅ ነው። ታዲያ ባለጌ ሄርሜላ ጋር አንድ ነገር አለው። ባለፈው እንደብድ ሲያደርገው አላየሽም? እዚህ እና ምን ችግር አለው ትዬ? ምን እሷ ማለት በሌሊት ልብስ እኩለ ሌሊት ጋሼ ክፍል የምትገባ ናት። ምን ማን ክፍል ውስጥ? አለም ክፍል ውስጥ እንዳፊን በቆርጣ። አቤት ታፈስ፣ ምን ሆነሻል? ሰላም አይደለም? ያ ቆንጆ ልጅ በር ላይ ቆሞ ይጠብቅሻል። እንዴ ታዲያ አንቺ ምን ሆነሻል? አይ ብስቴ፣ እኔማ ከትዬ ጋር እያወራሁ ነበር። እንዲሁ ተፋጥጬልሻለሁ። ዛሬ በቃ ቆፍራ ነው የምትቀብረኝ። መሞቴ ነው። መጣው አቤኒዘር የሚባለው ልጅ። አቤኒዘር እንዴ በአምላክ ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት ወገኖቼ። ዛሬ ደግሞ ነው ህብስት ቤተሰባዊ የሆነ አዝናኝ እንዲሁም አስተማሪ የሆነውን ቪዲዮውንም እስከ መጨረሻው በማየት ተከታተሉኝ እያልኩ ወዲሁ ይጋብዛለሁ። ሆኖም ስራ ባሏ ከሄርሜላ ጋር እንደሚማግጥ አሁን ላይ ጥርጣሬ ውስጥ ገብታለች። ሆኖም ታዲያ ታፈስ ዛሬ ከእፍቱ ስራ ጀምራ እስከ ህብስት ድረስ ነገሩን አቀጣጥለዋለች። እስካሁን ድረስ የተደበቀውን ምስጢር በአቶ አለምና በሄርሜላ ሌሊት እየሄደች አቶ አለምን እንደምታስቸግረው ታፈስ ለዘሪት የስራ ነግራታለች። ሆኖም ሄርሜላ የፍቅር ጥያቄ ያቀረቡለትን በስልኳ ላይ ቀርተው ነበር። ሆናም እንዴት እንደምታሰማና የዛን ቤት ጉድ እንዴት አድርጋ እንደምታወጣውና ከዛም ለመቆየት ምን ማድረግ እንዳለባት እያሰበች ነበረ። ሆኖም የፍቱ ስራ ሌላ ነገር እንዳትናገሪ፣ አሁን ያሰብሽውና ያቀድሽውን ባክኗል። ስለዚህ ከአሁን በኋላ ሌላ ነገር እንዳትናገሪ፣ ቀጥ ብለሽ ውጪ ከዚህ ቤት በማለት ተናግራታለች። ጉድሽን አቶ አለምሽ ቢሰማ ምን ይልሻል? አሁንስ የዚህ ቤት ጭቅጭቅ ሰልችቶኛል፣ ውጭልኝ ከዚህ በማለት ይፍቱ ስራም ሄርሜላን ታባርራታለች። ሆኖም ታዲያ የጠረጠረችው ይፍቱ ስራ አልቀረላትም። ታፈስ ሁሉንም ነገር ዝርግፍ ታደርገዋለች። ሌሊት ከአቶ አለም ክፍል እየሄደች እንደምታስቸግረው ሁሉንም ነገር ለይፍቱ ስራ ተናግራለች። በሰማይ ሰዓት ይፍቱ ስራ በጣም ተናዳ ነገሩ እንዴት እንደሆነ እያዋጣጣቻትና አሁን ላይ ከመጀመሪያው ጀምረሽ ንገሪን በማለት ስትጠይቃት ነበረ። ሆኖም የተናገረችው ነገር በጣም አስደንግጦ አታፈስም። ቆይ በር ከፍቼ ልምጣ ከዛም በኋላ ነው በማለት እየተንቀጠቀጠች በር ልትከፍት ትሄዳለች። ሆኖም የህብስት ጓደኛ ነበርና በሩን ከከፈተች በኋላ ወደ ህብስት ክፍል ትሄዳለች። ሆኖም ታዲያ ህብስት ክፍልም ስትገባ በአምላክና ህብስት እዛ ነበሩ። ሆኖም ታዲያ ቆንጆ ልጅ መጣልሽ በማለት ትነግራታለች። ማነው እሱ በማለት እንግዲህ ሆኖም ታዲያ በአምላክ በጣም ተናዶ ማነው እሱ በማለት አበለዘር እንደሆነ ሲያውቅ ከሱም ጋር ታዲያ ህብስት ጋር ስለሚቀራረብ እሱንም ተሱ ጋርም ተጋይተው ስለነበር ከዚህም በፊት አይወደውም። ስለዚህ አሁን ላይ ታዲያ ምን ሊሰራ መጣ በማለት ብድግ ብሎ ይወጣል። ህብስትም ስትሆን አይታፈስ ምን አናገረሽ? አሁን በዚህን ሰዓት ይሄ የሚነገር ነው ወይ በማለት እሷም ታዲያ ጉድ ሆንኩልሽ፣ ዛሬ እትዬ ትቀብረኛለች ቆፍራ በማለት እንግዲህ ቆይ ላግዝሽም በማለት ወደ ህብስት ትሄዳለች። ታፈስ ታዲያ ያቆንጆው ልጅ ሁልጊዜም የሚመጣው አንቺን የሚፈልገው በር ላይ ቆሞልሻል በማለት ለህብስትም ስትነግራት
ታዲያ በአምላክ ደግሞ ምን ሊሰራ ነው የሚመላለሰው? ምንስ ፈልጎ ነው ከህብስት በማለት በጥርጣሬ ላይ ነው ያለው። ሆኖም ታዲያ እሱ እንደዛ ከሰማ በኋላ እሱን ለማናገር ወጥቷል። ሆኖም ታፈስ ጉድ ሆኜልሻለሁ፣ የፍቶ ስራ እያፋጠጠችኝ ነው፣ ምን እንደምመልስ አላውቅም በማለት ብትነግራቸውም ግን ደግሞ በአምላክ አበለዘር ለምን መጣ በማለት ወደ እሱ ስለሆነ ሀሳቡ ሊሰሟት አልቻሉም። ሆኖም ህብስት ራሷ በደንብም አላዳመጠቻትም። ሆኖም አሁን ላይ በአምላክ የሄርሜላን ጥፋትና ጉድ ካወጣ በኋላ ታዲያ ህብስትም ይቅርታ ለመጠየቅ ከጎኗ ቁጭ ብሎ እያናገራት ነበረ። ነገር ግን አባለዘር መመላለስ ነገሩን ወደ ሌላ ወስዶታል። ሆኖም በአንድ በኩል ደግሞ ታዲያ ሄርሜላ ዛሬ ክፍሏ ውስጥ ቁጭ ብላ ያልተፈጠረ ነገር በአምላክንም አግብታ በዛ ቤት ለመኖር ለእናቷ ስትል መስዋዕትነት እየከፈለች ነበረ። ሆኖም ታዲያ በገዛ ምላሷ በአምላክ ደርሶባታል። ያወራችውን በሞላ ስለሰማ ጉሮሮዋን አንቆ እውነቱን ተናገሪ በማለት አሁን ላይ እውነቱን ፍርጥ አድርጋ ተናግራለች። ታዲያ ካገባችውም በኋላ እንደሚሆን ግን ደግሞ እዚህ እሱን እንደምትወደው ብትነግረውም በአምላክ ጉዷን አውጥቶባታል። በጨለማ ውስጥ ክፍል ውስጥ ከእሷ ከመግባቷ በፊት ገብቶ ቁጭ ብሎ እሷ ግን እንደመጣች ወሬዋን ቀጥላ ነበረ። ሆኖም በአምላክን ካገባች በዛ ቤት ንግስት እንደምትሆንና ሁሉንም እንደምታሾራቸው እየተናገረች ነበረ። ሆኖም ታዲያ ለእናቷ ብላ ያላደረገችው ነገር የለም። ዛሬ ላይ እንግዲህ ከዛም ከዚህም ወንድ መውጣት ቀረ። አሁን ላይ በአምላክን አግብቼ የእናቴንም ህይወት እቀይራለሁ በማለት እያሰበች ነበር። ነገሩ አልተሳካለትምና ዛሬ ላይ አንገቷን ተደፍታለች። በአንድ ፊት ጉዷን ቢወጣ ግን ደግሞ እናቷም በህይወት አልፋለች። ታዲያ በአምላክ በሰማው ነገር ጉሮሮዋን አንቋት ባልሰራሁት ነገር አንቺ አርግዣለሁ ብለሽ በውሸት ልታገቢ ነበረ በማለት እንዴት እንደዚህ ታደርጊያለሽ በማለት አንገቷንም ስጥ ያደርጋታል። ሆኖም በጩኸት የሰሙት ህብስትም ብትሆን ድንገት ትመጣለች። ሁሉም ነገሩን ይሰሙታል። ህብስትም ብትሆን በጣም ክፉ ሰው ነሽ አንቺ ከሃዲ ጓደኛዬ፣ እንደዚህ ታረጊያለሽ ብዬ በጭራሽ አላሰብኩም። አንቺ ግን ምን አይነት ክፉ ሰው ነሽ? እንደምንስ እንደዚህ በውሸት አረገዝኩት ያለሽ ብላ እልክ ልኳ ትነግራታለች። ሆኖም እንግዲህ ገላግለዋቸው ከሞትም አድነዋት እሷም ሄርሜላ እንዳንቺ በቅንጦት አላደግኩም፣ እኔ ለእናቴ ብዙ መስዋዕትነት እየከፈልኩ በችግር ነው ያደግኩት በማለትም እንግዲህ ለህብስት ትናገራታለች። እኔን ችግር ማናችሁም ብትሆኑ ሊገባችሁና ልትረዱኝ አትችሉም በማለት በፈጣጣው እየተናገረች ነበር። ስም ብትሆን ምን አይነት ክፉ ሴት ነሽ? ይህን ሁሉ ታምር እንዴት ትሰሪያለሽ? በማለት እሷን ብትሆን እየተናገረች ነበረ። ሆኖም አሁን ላይ ቤተሰቡ እንዳለ የሄርሜላን ውሸት ሲያውቅ ታዲያ ወይኔ ተበላሁኝ፣ ምን ማድረግ ነው ያለብኝ? እንዴት ሳርጌ ነው ድምፁን አሰምቼ እዚህ ቤት መቆየት የምችለው? ታዲያ ሄርሜላ የሆነ ነገር ለማድረግ ስታስብና ስታወጣ ስታወርድ ስራም ወደዛው ከሄደችበት ትመጣለች። ሆኖም ምን እየሆናችሁ ነው? ቤቱ እኮ በአንድ እግሩ ቆመ፣ እስከ ጎረቤት ነው ድምጻችሁ የሚሰማው በማለት እንግዲህ ትናገራለች። ሆኖም የሄርሜላ ጉድ በአምላክም ሆነ ሲነግራት እዚህ ቤት እንደሆነ ድራማው እንደቀጠለ ነው። ሆኖም ታዲያ ሄርሜላ በውሸት አረገዝኩ ብላ በአምላክን ለማግባት የምታደርገው ጥረት ነበር በማለት እንግዲህ ታፈስም ትናገራለች። ወዲያውም ታዲያ በአምላክም ይህን ጊዜ ከዚህ ጀርባ አንቺም አለሽበት በማለት እንግዲህ እህቱንም ይናገራል። ለዛሬው ግን አልተሳካልሽም በማለት ሲናገራት በቃ የራሳችሁ ጉዳይ ብላ እሷም ወደ ውስጥ ጥላቸው ትገባለች። ሆኖም ታዲያ ሄርሜላ ከዚች ቤት በቀላሉ አልወጣም በማለት ብትናገርም የፍቱ ስራ ምን አይነቱ መጥፎ ልጅ ነሽ፣ እንደዚህ አትመስኝም ነበረ፣ በቀላሉ የውሸት እርጉዝ ነኝ በማለት እንዴት ታስመስያለሽ በማለት ከዛ ቤትም እንድትወጣ ትነግራታለች። በአምላክ ብቻ አቶ አለምም ቢሆን በማለት ልትናገር ሄርሜላ ስትጀምረው ብለሽ በባሌ መጣሽ ወይ? እኔ ምንም ነገር መስማት አልፈልግም፣ ከዚህ ቤት በአስቸኳይ ለቀሽ እንድትወጭ በማለት ወይዘሮ የፍቱ ስራም ተናግራታለች። ትዳሬ መሀል ምን ልትይ ፈልገሽ ነው? አሁንኑ ቶሎ ውጭልኝ፣ ጆሮዬ መስማትም አልፈልግም በማለት እንግዲህ ተናግራታለች። ሆኖም እንግዲህ ድራማም ይሁን የእውነቷን ጥቁር ለብሳ እናቷ እንዳረፈች እያለቀሰች ነበር ከሳሎን ቁጭ ብላ።
በዛ መሀልም በአምላክና ህብስትም ሄደው ምን ሆነች ነው በማለት በማዘን ሁለቱም ቆመው ነበረ። ሆኖም ታዲያ ወዲያውም በኩል እንግዲህ አብነት ነው። አብነት ከዚህን ቀደም ከሄርሜላ ራቅ እያለ በአምላክ ቢነግረውም ግን ደግሞ በጣም አፍቅሯት ነበረ። ሆኖም አሁን እውነቱን ካወቀ በኋላ እየጠጣ አቶ ለምም ስልክ ሲደውልለት ታዲያ ምን ልታዘዝ ጌታዬ፣ ምን ፈልገውኝ ነው በማለት እንግዲህ ሲናገር ነበረ። ሆኖም በስካር መንፈሱ የልቡን ተናግሯል። ታዲያ እንደዛም ሆኖ በጠዋት እንዲመጣ ነግረውት ስለነበረ ጠዋት ላይ ሲመጣ ሄርሜላ ጥቁር ለብሳ እንግዲህ የሀዘን ልብስ ከሳሎን ቁጭ ብላ ነበረ። ህብስት እንኳን ብታዝን የውሸቷ ምናልባት ሊሆን ይችላል በማለት ማንም ሰው ቢሆንም እንግዲህ ወደ ሀዘንሽ መሄድ አለብሽ በማለት ቦርሳዋን አምጥቶ ሰጥቶ እንድትወጣ አድርገዋታል። ግን ደግሞ ስታለቅስ እናቴ የቀደምሽኝ ልደርስልሽ ነበር እኮ ጓደኛዬንም እኮ ለአንቺ ብዬ ነው የከዳሁት እያለች ቁጭ ብላ ስታለቅስ ነበረ። ግን ዛሬው ድራማ አልሰራላትም። ምናልባትም በእናቷ እየቀለደች ሊሆን ይችላል። በእናት መቀለድ ቀላል ነገር አይደለም። ግን ደግሞ ሄርሜላ ክፉ ሴት ስለሆነች የማታደርገው ነገር የለም። ይህንንም ዘዴ ብላ ሊሆን ይችላል። ሆኖም ታዲያ አቶ አለምም አብነትን ስራውን እንዴት እያስኬድክ ነው? እንዴት እየሄደልህ ነው? በፍጥነት ስራውን መስራት አለብህ በማለት ቢናገረውም ግን ደግሞ ሄርሜላ ያደረገችው ነገር ስለነበረ ሆኖም ታዲያ ስልክ ሲደወልለት የልቡን ተናግሯል። አቶ አለምም ቢሆን የልብህን እየጠጣ ተናግረሃል በማለት ጠዋት ላይ በተቀጣጠሩት መሰረት ቢሮ ቁጭ ብለው እየተነጋገሩ ነበረ። እንግዲህ ለአብነት ስራውን በአስቸኳይ እንዲሰራ ከሱ ውጭ ሌላ ሰው የሚያምነው እንደሌለ አቶ አለም እየተናገረ ነበረ። ሆኖም እንግዲህ ጠቀም ያለ ብር ሰጥቶት በዚህ አስተካክል፣ ታዲያ በአስቸኳይም ወይ አግባት በማለት እንግዲህ ነገሮችን እንዲያስተካክል ተናግሯል። ሆኖም እንግዲህ ህብስትን አግብቶ ንብረቱን በሱ ስም አድርጎ ወደ አቶ ሆኖም እንግዲህ አብነት ይህን ገንዘብ እኔ ምን ይሰራልኛል አልወስድም ቢለው እንኳን ምንም ችግር የለው ውሰድና እንደፈለግ ተዝናናበት፣ እንደፈለግ አድርገው፣ ስትፈልግ አግባት፣ ስትፈልግ ደግሞ ብቻ ስራውን በአስቸኳይ እንዲጨርስለት ነው የፈለገው። እንግዲህ በውሸት ነገሮችን እንደሚያስተካክል ገንዘቡንም ይዞ ወጥቶ በሳሎን ላይ ታዲያ ታፈስን ያገኛታል። ታፈስን ብትሆን ምግብ ሳትቀምስ አትወጣም በማለት ገራገር ነገር ናት። ሆናም ታዲያ እሱም ተንም እኮ እዛው ቀርቅረህ አቆዩ በማለት ስትናገረው በጣም ይደነግጣል። ምናልባትም ብር ሲሰጠኝ አይታ ይሆን በማለት እንግዲህ እሷም ታዲያ ቹን ነገር ማለፍ ስለማትችል እዛው ፊት ለፊት ነው የምታፈርጥላቸው። ታፈስ ጋም እየተቀላለዱ ሳለ ወዲያው ደግሞ ይፍቱ ስራ ትመጣበታለች። ታዲያ ሶስተኛው ክፍል በማለት ምን እየሆንክ ነው? ባለፈው ስታለቃቅስ ነበር፣ ዛሬ ደግሞ በፈገግታ እየወጣህ እያየንህ ነው። እንዴት ነው ነገሩ? በማለት ወይዘሮ ይፍቱ ስራም ትናገረዋለች። ታዲያ በአምላክም ቢሆን ሶስተኛው የዓለም ጦርነት ሳይነሳ ከዚህ ቤት መሄድ አለብኝ በማለት እንግዲህ ሆኖም አንደኛው እንግዲህ ቶሎ ለማምለጥና ከዛ ቤትም በፍጥነት ለመውጣት አስቦ ነበርና ወዲያውም ይወጣል። ሆኖም አምላክንም በማግኘት ሁለቱም የሆነውን ነገር ሁሉ ተነጋግረዋል። የሚደባበቁት ነገር አንዳችም ነገር ስለሌለ አሁን ላይ ገንዘብም እንደሰጠው ህብስትንም ቢሆን እንደፈለግ አድርጋት ብቻ በቶሎ ስራው እንዲቀላጠፍ እንዳለው ሁሉንም ነገር እየተነጋገሩ ነበረ። ሆኖም ታዲያ በህብስት ዙሪያ ሁለቱም እንደተነጋገሩ ነበረ። ነገር ግን በአምላክም ቢሆን አሁን ላይ ህብስት ብቻዋን በክፍሏ ውስጥ ነይ ቶሎ ሊሄድላት በማለት እየተነገረው ነበረ። ግን ደግሞ ከክፍሏን መጥቶ ይቅርታ ለመጠየቅ እንግዲህ አሁን ላይ ሄርሜላ እውነቱ ስለወጣ ውሸቷ ስለተጋለጠ አሁን ላይ ህብስትን ብትሆን ይቅርታ ታደርግልኛለች በማለት እያሰበ ነበረ። ታፈስ እንግዲህ ሁሉንም ነገር ፍርጥርጥ አድርጋ ሄርሜላ ወደ አቶ አለም ክፍል እንደምትገባ ወይዘሮ ይፍቱ ስራ ሰምታለች። ሆኖም ታዲያ እንዴት እንደሆነ ስለ ሄርሜላ ለማጣራት አሁን ሁሉንም ነገር ንገሪኝ እያለቻት እያለ ተሷም ለመሸሽ ስትል በር ይንኳኳል በማለት ወደ ህብስት ክፍል ነበር የሄደችው። ሆኖም ታዲያ ህብስትም ክፍል ገብታ ቢሆን እንግዲህ ያባለዘር የሚሉት ልጅ እንደመጣና ህብስትንም እንደሚፈልግ ስትነግር በአምላክ ደግሞ በንዴት እንግዲህ ወጥቷል። ሁለቱም እንግዲህ በአምላክና
አበለዘር መጣላታቸው የማይቀር ነው። ሁለቱም ህብስትን ይፈልጋሉ። ስለዚህ አሁን በዚህ መሃል ደግሞ ሌላ ችግር እየመጣ ነው ማለት ነው። ነገር ግን ወይዘሮ ይፍትህ ስራ ሁሉንም ነገር ካወቀች በሄርሜላ ላይ ምን አይነት ውሳኔ እንደምትወስን ባይታወቅም፣ ሄርሜላ ግን ድራማዋን ሊሆን ይችላል እናቴ ሞተች እያለች የምታለቃቅሰው። ግን ደግሞ ወይዘሮ ይፍትህ ስራም ወደ እሷ ሄዳ ነበረ። ነገር ግን ስለ እርግዝናዋ ብትዋሽም ነገር ግን የእናቷ ሞት እውነት ነው በማለት ተናግራለች። ለአቶ አለምም ቢሆን የሆነውን ነገር እየነገረችው ነበረ። ግን በመጨረሻ ይፍቱ ሁሉንም ነገር ስለነገረቻት አሁን ላይ ከአቶ አለም ጋራም ግጭት ውስጥ እንደሚገቡ ከባለቤታቸው ጋር የማይቀር ነው። ለማንኛውም ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ።